በወጣቱ ደረጃ ከፍተኛ የትውልድ ድጋፍ አላቸው። አብዛኞቹ ወጣቶች በልዑሉ ባለ ተስፋ ናቸው። ነገር ግን ከሀገሪቱ የሃይማኖት ሕግ ውጭ በሆነ ሁኔታ በዛች በተቀደሰች ሀገር የሙዚቃ ድግስ ደገሱ። ዘፋኞቹም እርቃናቸውን ልብስ መሳይ ሼፕ አድርገው በመድረኩ ተወረገረጉ። ሴቶችና ወንዶች ተቀላቀሉ። ሸሪዓው የሚከለከለውን ነገር አደረጉ። በሀገረ ሳውዲ የነበረ የሴቶች መብት መገደብ እንዲሻሻል አደረገ። ለምሳሌ ሴት ልጅ መኪና እንድታሽከረክር፣ ሲኒማ ቤት እንድትሄድ ፈቀደ። ምንም እንኳን የሚያስተዳድሩት ማህበረሰብ ወግ አጥባቂና ሃይማኖታዊ ቢሆንም እሳቸው ወጣ ያለ ነገር ከማድረግ እንደማይቆጠቡ የሚያሳይ እርምጃ ነው የሚያደርጉት። መሐመድ ቢን ሰልማን ይባላሉ። አንዳንዶቹ ውሳኔዎቻቸው አከራካሪ ናቸው። የወጣቱን ትውልድ ይወክላሉ። እድሜያቸው በ30ዎቹ መጨረሻ ላይ ነው። የሚናገሩት ነገር ግልጽ ከመሆኑም ባሻገር ራሳቸውን በግልጽ ይተቻሉ። ሰዎች ወደ ስራ ገብተው አገራቸውን መለወጥ እንዳለባቸው ይናገራሉ። ባለቤቱ ልዕልት ሳራ አብዱልአዚዝ ትባላለች። በትዳራቸው 5 ልጆችን አፍርተዋል። መሐመድ ቢን ሰልማን ቀለሜ ነው። በትምህርቱ እጅግ በጣም ጎበዝ ነው። የመጀመሪያ ዲግሪውን በህግ ከኪንግስ ኦፍ ሳዑዲ ዩኒቨርሲቲ አግኝቷል። በተመረቀበት ወቅት ሁለተኛ ደረጃ በመያዝም አጠናቋል። ልዑሉ 15 የሚሆኑ እጅግ ቅንጡ መኪኖች አሉት። እነ ፌራሪ፣ እነ ላምበርጊኒ፣ እነ ቮልክስዋገን የተባሉ መኪኖችም አሉት። ዋጋቸውም እስከ 60 ሚሊዮን የአሜሪካን ዶላር ይገመታል። ለመጀመሪያ ጊዜ በሳውዲ ሲኒማ ቤት ከብዙ ዓመታት በኋላ እንዲከፈት አድርጓል። ልዑሉ በራሳቸው መንገድ ነው የሚጓዙት። ማንንም አይሰሙም። ልዑሉ በአውሮፓውያኑ 2017 የገዙት በጣም ታዋቂ ስዕል ስለ ሰውየው ብዙ የሚናገር ነው። ይህ ብቻ አይደለም። አልጋ ወራሹ ጉልበታቸውን ለምዕራባውያኑ ለማሳየት ወደ ኋላ እንደማይሉም የተስተዋለበት እርምጃ ነው። አቆጣጠር በ2017 አንድ የኤምቢኤስ ወይም የመሐመድ ቢን ሰልማን ወኪል ናቸው የተባሉ ግለሰብ ንጉስ ሳልቫቶር ሙንዲ የተባለውን ስዕል በ450 ሚሊዮን ዶላር ሸምተዋል። ስዕሉ በዓለማችን እጅግ ውድ የጥበብ ስራ ነው። በሊዮናርዶ ዳቪንቺ ነው የተሳለው የሚባልለት ይህ ስዕል ኢየሱስ ክርስቶስ እንደ ገነትና ምድር ፈጣሪ እንዲሁም እንደ ዓለም መድኃኒት የሚያቀርብ ነው። ስዕሉ ለጨረታ ወጥቶ ከተገዛ በኋላ ለ7 ዓመታት የት እንዳለ አይታወቅም ነበር። አንዳንድ ዘገባዎች ስዕሉ በልዑሉ አልጋ ወራሹ ቤተመንግስት አሊያም በግል መርከባቸው ውስጥ ይገኛል ይላሉ። ነገር ግን በፕሪንስተን ዩኒቨርሲቲ ፕሮፌሰር እንዲሁም የአልጋ ወራሹ ጓደኛ የሆኑት በርናንድ ሃይከል እንደሚሉት ስዕሉ ጄኔቫ የሚገኝ አንድ መጋዘን ውስጥ ነው የሚገኘው። ልዑሉ ወደፊት ሳውዲ ውስጥ የሚገነባ ሙዚየም ውስጥ ሊሰቅሉት ብለዋል። መሐመድ ቢን ሰልማን ሪያድ ውስጥ በጣም ትልቅ ሙዚየም መገንባት ፈልጋለሁ ብለዋል ሲሉ ጓደኛቸው ይናገራሉ። ልክ እንደ ሞናሊዛ ያለ የሰዎችን ቀልብ የሚገዛ ነገር ፈልጋለሁም ብለዋል። ልዑሉ ለስፖርት ያላቸው አተያየት ምን ያክል የተለጠጠ እቅድ እንዳላቸውና ከተለመደው አሰራር ለመውጣት እንደማይፈሩ የሚያሳይ ነው። ሳውዲ አረቢያ ዓለም አቀፍ በሚባሉ ስፖርቶች ላይ ብሯን እያፈሰሰች ነው። ሳውዲ በአውሮፓውያኑ 2034 የዓለም እግር ኳስ ዋንጫ ብቻዋን ለማሰናዳት አሳባላት። እንደ ቴኒስና ጎልፍ ያሉ ስፖርቶች በሜዳዋ እንዲካሄዱ ሚሊዮኖችን ዶላሮች እያፈሰሰች ትገኛለች። አንዳንዶች ይህ ስፖርት ዋሽንግ አሊያም ሳውዲ በስፖርቱ አማካኝነት ስሟን ለማደስ የምታደርገው ጥረት ነው ሲሉ ይተቻሉ። ነገር ግን የሳውዲ መሪ አውሮፓውያኑ ስለሳቸው ያላቸውን አስተሳሰብ የሚደንቃቸው አይደሉም። ሳውዲንም ሆነ ራሳቸውን ታላቅ ለማድረግ ማንኛውንም አይነት እርምጃ ከማድረግ የሚመለሱ አይደለም። ኤምቢኤስ የሚፈልጉት እንደ አንድ መሪ የራሳቸውን ጉልበት ማሳየት ነው ይሏቸዋል። ልዑሉ የመከላከያ ሚኒስቴር በነበሩበት ጊዜ ያስጀመሩትን የየመን ጦርነት በ2 ወር ውስጥ አጠናቀው ድል ሊያውጁ ቃል ቢገቡም እንዳሰቡት ድል አልቀናቸውም። ደሃዋ የመን ማባሪያ ወደ ታጣላት ሰብአዊና ፖለቲካዊ ቀውስ ስታሽቆለቁል የሚታደጋት ሳውዲንም ተይ የሚላት አካል ሊገኝ አልቻለም ነበር። የሳውዲ አረቢያን ብሔራዊ ዘብ አዛዥ አስረው ሲሽሩ ልዑላሉን ወደ ቅንጡም ቢሆን ማረፊያ ቤት ሲያግዙ ዓለም ማጉረምረሙ አልቀረም። እስካሁን ያገራቸው ዜጎች እርምጃቸውን ሲያዳንቁ በተቾቻቸው መወቀሳቸው አልቀረም። ከፍ ያለ ተደማጭነት ካላቸው የአገራት የሃይማኖት ሰዎች ጋር ያላቸው ግንኙነት ግን እጅግ በጣም ከፍተኛ ቅራኔ ላይ ናቸው። ቢሆንም
እስካሁን ከሃይማኖት ልሂቃኑ ያን ያህል ጠንካራ ትችት አልገጠማቸውም። መሐመድ ቢን ሰልማን በየመን ኢራን አጋር ናቸው የሚሏቸው የሁቲ አማጽያን አብዛኛውን የየመን ምዕራባዊ አካባቢዎች ተቆጣጥረው ይዘው ነበር። ልዑል አልጋ ወራሹ የቀሰቀሱት ጦርነት በየመን ከፍተኛ የሆነ ሰብአዊ ቀውስ አስከትሏል። ይህ ጦርነት ከመጀመሩ በፊት በሳውዲ በዩኬ አምባሳደር የነበሩት ሰር ጆን ጃንኪሲን ጦርነቱ ብልህነት የተሞላበት ውሳኔ ነው ብዬ አላምንም ይላሉ። ጦርነቱ እንዲጀምሩ የተሰጣቸው ጊዜ 12 ሰዓታት ብቻ ነበር። ይህ ተሰምቶ ታይቶም የሚታወቅ አይደለም ይላሉ የቀድሞ አምባሳደር። እውነት ነው። ይህ ጦርነት ኤምቢኤስን ወይም መሐመድ ቢን ሰልማንን በስና አድርጓቸው ነበር። ይሁን እንጂ በጊዜ ሂደት የየመኑ ጦርነት የመሐመድ ቢን ሰልማን የመጀመሪያው ስህተት ተደርጎ ይወሰዳል። መሐመድ ቢን ሰልማን ገና የ12 ዓመት ልጅ ሳሉ አባታቸው የዛሬው የሳውዲ አረቢያ ንጉስ ሳልማን ቢን አብዱልአዚዝ አልሳውድ እጃቸውን ይዘው ለፍርድ ከሚሰየሙበት ሸንጎ የሚወስዷቸው ተወዳጅ ልጅ ነበሩ። ወደ ስልጣን ከመጡ ጀምሮ የአገራቸውን ኢኮኖሚ፣ ባህልና ሃይማኖት ሊያዘምኑ የቆረጡ የባለ ብዙ ውጥን ባለቤት ናቸው። አልጋ ወራሽነትን ሲቀዳጁ ገና 31 ዓመታቸው ነበር። ከቀደመው አልጋ ወራሽ በ25 ዓመታት ያንሱ ነበር። ልዑሉ ከተማ ሊገነቡ አገራቸውን ከነዳጅ ዘይት ጥገኝነት ሊያላቅቁና ሙስናን ሊያጠፉ ምለው ተገዝተዋል። 30 ሚሊዮን ገደማ ዜጎች ባሏት ሳውዲ አረቢያ 70% እድሜያቸው ከልዑል መሐመድ በታች ነው። የመካከለኛው ምስራቅ ፖለቲካ ተንታኙ ሰባስቲያን ሰንስ እንደሚሉት በተለይ በወጣት ዜጎች ዘንድ ልዑሉ ከፍተኛ ድጋፍ አላቸው። በሳውዲ የአገሪቱ ባለስልጣናት የሚታወቁት ዘገምተኛ የሆነ ውሳኔዎችን በመስጠት ነው። ኤምቢኤስ ግን ቅጽበታዊ በሆነ ሁኔታ አጋር ለሚባሉ ሀገራት እንኳን መለየት የጀመሩ ናቸው ይባላሉ። ሌላው ከፍተኛ ቅራኔ ያስነሳባቸው የጀማል ካሾጊ ግድያ ነው። በአውሮፓውያኑ 2018 ኢስታንቡል በሚገኘው የሳውዲ ቆንስላ ጽሕፈት ቤት የተፈጸመው የጀማል ካሾጊ ግድያ ለመሐመድ ቢን ሰልማን አስቸጋሪ ሁኔታ እንዲኖር አድርጎታል። ለካሾጊ ግድያ የዲፕሎማት ፓስፖርት ተሰጥቷቸው ከተጓዙ 15 ገዳዮች መካከል የመሐመድ ቢን ሰልማን የግል ጥበቃዎች ይገኙበታል። ለዚህም ነው አጠራጣሪ ሁኔታዎች የተገኙበት። የጀማል ካሾጊ አስክሬን እስካሁን ያልተገኘ ሲሆን በመጋዝ ተቆራርጦ እንደተጣለ ይገመታል። ከግድያው በኋላ መሐመድ ቢን ሰልማን የቅርብ ጓደኛ ሃይከል እንዴት ይሄ ሊሆን ይችላል ስል ጠይቄው ነበር ይላሉ። ሲመስለኝ እሱም በጣም ደንግጦ ነበር። ጉዳዩ ይህን ያህል አነጋጋሪ ይሆናል ብሎ የጠበቀ አይመስለኝም። ግድያውንስ እሳቸው እንዳልፈጸሙት ነው የነገሩኝ። ይልቁንስ ሳይታሰብ የተፈጸመ ግድያ ነው ይላሉ። ላምነው ፈልጋለሁ፣ ምክንያቱም ይሄ ግድያ እንዲፈጸም ትዕዛዝ ይሰጣል ብዬ አልገምትም። መሐመድ ቢን ሰልማን እስከዛሬ ድረስ ስለ ግድያው ምንም ዕውቀት እንደሌላቸው ነው የሚናገሩት። ነገር ግን በ2019 በሰጡት ቃል ግድያው የተፈጸመው በእሳቸው አገዛዝ ዘመን ስለሆነ ኃላፊነት ወስዳለሁ ማለታቸው አይዘነጋም። በ2021 ይፋ የሆነ የአሜሪካ የደህንነት ዘገባ እንደሚጠቁመው መሐመድ ቢን ሰልማን በጀማል ካሾጊ ግድያ እጃቸው እንዳለበት ነው። በቅርቡ ልዑሉ ሲናገሩ እንደተሰሙት በሳውዲና በእስራኤል መካከል ያለውን ግንኙነት ለማረጋጋት በሚያደርጉት ጥረት ምክንያት ግድያ ሊፈጸምባቸው እንደሚችል ስጋት አላቸው። እኔ እንደሚመስለኝ በጣም ብዙ ሰዎች ሊገድሉት ይፈልጋሉ ይላሉ ጓደኛቸው ፕሮፌሰር ሃይከል። ይህን ደግሞ እሱም ያውቃል። እንደ መሐመድ ቢን ሰልማን ያሉ ሰዎች ከአደጋ የሚጠብቃቸው ነገር ሁሌም ንቁ ሆነው ራሳቸውን መጠበቃቸው ነው። ልዑል አልጋ ወራሹ ወደ ስልጣን ሲመጡ ይህን አስተውለዋል። መሐመድ ቢን ሰልማን አሁንም አገራቸውን ለማዘመን እየጣሩ ይገኛሉ። ነገር ግን ይህን ለማድረግ የሚጠቀሙበት መንገድ ከእሳቸው ቀድሞ ከነበሩ መሪዎች የተለየ ነው። እንዲያም ሆኖ ግን ምንም ምህረት የሌላቸው በአቅራቢያቸው ያሉ ሰዎችን አንዲት ቅንጣት ስህተት እንኳን መፈጸም እንደሌለባቸውና ከፈጸሙም ደግሞ ከፍተኛ ቅጣት እንደሚጠብቃቸው ይነገርላቸዋል።